ኢትዮጵያ ስደተኞችን በተገቢው የሰብአዊና መሰረታዊ አቅርቦቶችን በማስተናገድ ለጎረቤቶቿ ሰላም ያላትን አጋርነት እንደሚያደንቁ በኢትዮጵያ የሚገኙ የሶማሊያ ስደተኞች ገለጹ። ጀርመን ለአፍሪካ ህብረት የ24.5 ሚሊዮን ዩሮ ድጋፍ አደረገች። ጤና ይስጥልን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀረበ ያለው መሰለ ገብረውት ነኝ። ኢትዮጵያ ስደተኞችን በተገቢው የሰብአዊና መሰረታዊ አቅርቦቶችን በማስተናገድ ለጎረቤቶቿ ሰላም ያላትን አጋርነት እንደሚያደንቁ በኢትዮጵያ የሚገኙ የሶማሊያ ስደተኞች ገለጹ። የሕዝብ ተወካዮች ምክር ቤት የውጭ መገናኛና ደህንነት ጉዳዮች ቋሚ ኮሚቴ ሀገሪቱ ከዓለም አቀፍ አጋሮች ጋር በመሆን ለስደተኞቹ የምታደርገው ድጋፍ ተጠናክሮ እንደሚቀጥል ገልጸዋል። ቋሚ ኮሚቴው በስፍራው ጉብኝት አድርጓል። ሙሉቀን ታደገ በአሁኑ ወቅት ኢትዮጵያ በዋናነት ከኤርትራ፣ ደቡብ ሱዳንና ሶማሊያ የሆኑ ከ650 ሺህ በላይ ስደተኞችን ተቀብላ በማስተናገድ ላይ ነች። የሕዝብ ተወካዮች ምክር ቤት የውጭ መከላከያና ደህንነት ጉዳዮች ቋሚ ኮሚቴ ከዚህ መካከል በኢትዮጵያ ሶማሌ ክልል የዶሎ አዶ 5 የመጠለያ ጣቢያዎች የሚገኙ የሶማሊያ ስደተኞችን የጎበኙ። ስደተኞቹ በአልሻባብ አማካኝነት በንጹሃን ላይ ሲደርስ የነበረውን ጥቃትና የሀገሪቱ ሰላምና ጸጥታ አስቸጋሪ ሁኔታ ላይ በነበረበት ወቅት በመሸሽ ወደ ኢትዮጵያ የገቡ ናቸው። የምክር ቤቱ አባላት በስፍራው ባደረጉት ጉብኝት ለስደተኞቹ እየቀረቡ ያሉ የተለያዩ መሰረታዊና ማህበራዊ አገልግሎቶች እንዲሁም የሰብአዊ መብቶቻቸው አያያዝና ጥበቃ የዓለም አቀፉን የስደተኞች አያያዝ ድንጋጌዎች ያሟላ ሆኖ እንዳገኙት ገልጸዋል። የንጹህ መጠጥ ውሃ አቅርቦት፣ የጤና አገልግሎት፣ ስደተኞችን ተጠቃሚ የሚያደርጉ የተፋሰስ ልማት ስራዎች አበረታች እንደሆኑ ቋሚ ኮሚቴው ገልጿል። በመጠለያ ጣቢያዎቹ 20 በሚደርሱ የመጀመሪያ ደረጃ ትምህርት ቤቶች 19000 ተማሪዎች መደበኛ ትምህርታቸውን እየተከታተሉ ሲሆን ጎልማሶች አማራጭ መሰረታዊ ትምህርት የሚያገኙበት እድልም ተመቻችቷል። ስደተኞቹ ይህ ኢትዮጵያ ለጎረቤቶቿ ሰላምና ጸጥታ መረጋገጥ ያላትን አጋርነት ያሳያል ነው የሚሉት። ኢትዮጵያ ወአደር وابتكوي مدن مدحاي ኢትዮጵያ ዋሆያ እኔ ለኔ ኢትዮጵያ ማለት አጎቴም አክስቴም ማርለችም እናቴ ነች። ምክንያቱም ከእናት ብቻ ነው ትክክለኛ ፍቅር ልታገኝ የምትችለው። ሳሳያው ከለፍተይ ደውለት ኢትዮጵያ ከመጣው በኋላ ደግሞ እግዚአብሔር ይመስገን ጥሩ እንክብካቤ እየተደረገልኝ ነው። በትምህርቱም በጤናውም በውሃ አቅርቦቱም እስካሁን ምንም እየጎደለብኝ ነገር የለም። የሕዝብ ተወካዮች ምክር ቤት የውጭ መከላከያና ደህንነት ጉዳዮች ቋሚ ኮሚቴ አባላት ከጉብኝቱ ጎን ለጎን በአካባቢው ከስደተኞችና ስደተኞችን ከሚያስተባብሩ የተለያዩ አካላት ጋርም ተወያይተዋል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ተክሌ ተሰማ እንደሚሉት ኢትዮጵያ ችግረኞችን በዚህ ደረጃ መርዳቷ ለዜጎቿም ኩራት ነው። እነዚህን ስደተኞች ለአንድ ሰብአዊ አካል መሰጠት ያለበትን ማንኛውንም ክብር ማንኛውንም መስተንግዶ እየሰጠች ያለችበት ሁኔታ አለ። ይሄ ለኛ እንደ ዜጎች ኩራት የሚሰማንና በጣም እጅግ ገጽታ ግንባታ መንጻር ስናይ መልካም እንደሆነ ያየንበት ሁኔታ ነው ያለው። ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን ከኢጋድና አፍሪካ ህብረት ጋር የምታካሄደው ጥረት ተጠናክሮ እንዲቀጥል ምክር ቤቱ እንደሚሰራም አረጋግጠዋል። መረጃውን ያደረሰን የሕዝብ ተወካዮች ምክር ቤት ነው። በምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የተመራ ልዑካን ቡድን በቻይና የስራ ጉብኝት አደረገ። ምክትል ጠቅላይ ሚኒስትሩ በቻይና መንግስት በተደረገው ግብዣ መሰረት ባደረጉት ጉብኝት ከቻይና ከፍተኛ መንግስትና የፓርቲ አመራሮች ጋር ውይይትና የልምድ ልውውጥ አድርገዋል። በጉብኝቱ ወቅትም ከቻይና ኮሚኒስት ፓርቲ የፖሊት ቢሮ አባልና የፓርቲው ማዕከላዊ ስልጠና ተቋም ኃላፊ ሊው ኒሽን ጋር እንዲሁም ከሌሎች ከፍተኛ የፓርቲውና የመንግስት ኃላፊዎች ጋር ውይይት አካሂደዋል። በተደረጉት ውይይቶች የቻይና መንግስትና የኢትዮጵያ መንግስት በቴክኖሎጂ ሽግግር፣ በልማት ፋይናንስ፣ በአቅም ግንባታ እንዲሁም የቻይና ባለሀብቶች በኢትዮጵያ ኢንቨስት በሚያደርጉበት ሁኔታ ላይ ተደጋግፈው እንደሚሰሩ ገልጸዋል። ከዚሁ ጋር በተያያዘ የኢትዮ ቻይና ቢዝነስ ፎረም በቤጂንግና በሻንሃይ ከተማ ተካሂደዋል። በፎረሙ ላይ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ባደረጉት ንግግር በኢትዮጵያ ውስጥ ያለውን የኢንቨስትመንት እድል መጠቀም ለሚፈልጉ የቻይና ኩባንያዎች መንግስታቸው አስፈላጊውን ድጋፍ ሁሉ እንደሚያደርግ ገልጸዋል። በተጨማሪም የልዑካን ቡድኑ በቤጂንግ የሚገኘውን የስፔስ የኢኮኖሚና ቴክኖሎጂ ተቋማትን እንዲሁም በሳይንስ ትምህርት አሰጣጥ የተሻለ ተሞክሮ ያለውን የሻንሃይ ሁለተኛ ደረጃ ትምህርት ቤትና የቶንጂ ዩኒቨርሲቲን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ በቻይና ያደረጉት ጉብኝት ሁለቱ ሀገራት በተለያዩ የኢኮኖሚና ማህበራዊ ዘርፎች ተባብረው ለመስራት የበለጠ እድል የሚፈጥር ሲሆን ጉብኝቱም በተሳካ ሁኔታ ተጠናቋል። ዘገባው የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ነው። የገቢዎችና ጉምሩክ ባለስልጣን በግብር ከፋዮች ላይ የሚያጋጥሙ የመልካም አስተዳደርና አሰራር ችግሮችን ትኩረት ሰጥቶ እንዲፈታ ከፍተኛ ግብር ከፋዮች ጠየቁ።
ባለስልጣኑ በበኩሉ ከከፍተኛ ግብር ከፋዮች ጋር ባደረገው ውይይት ለተነሱ ችግሮች እልባት ለመስጠት እየሰራ መሆኑን ገልጸዋል። ባለስልጣኑ በተያዘው በጀት ዓመት ከከፍተኛ ግብር ከፋዮች ብቻ 53 ቢሊዮን ብር ለመሰብሰብ አቅዷል። ሙሉቀን ካሳው በኢትዮጵያ ከፍተኛ ግብር ከፋዮች የሚባሉት አመታዊ ገቢያቸው 27 ሚሊዮን ብርና ከዚያ በላይ የሆኑ ተቋማት ናቸው። በገቢዎችና ጉምሩክ ባለስልጣን ከፍተኛ ግብር ከፋዮች በሚል የተለዩት ተቋማት ቁጥርም 1012 ደርሷል። እነዚህ ተቋማት ባለፈው አመት ባለስልጣኑ ከሰበሰበው 106 ቢሊዮን ብር ገቢ ውስጥ 44 ቢሊዮን ብር ያህሉን ያስገኙ ናቸው። በዚህ አመትም የገቢዎችና ጉምሩክ ባለስልጣን 132 ቢሊዮን ብር ለመሰብሰብ ያቀደ ሲሆን 53 ቢሊዮን ብር ያህሉ ከከፍተኛ ግብር ከፋዮች የሚሰበሰብ እንደሚሆን ጠቅሷል። ባለስልጣኑ ከፍተኛ ግብር ከፋዮች የሚያጋጥሟቸውን የመልካም አስተዳደርና የአሰራር ችግሮች በቅርበት መፍታት እንዲችል ከግብር ከፋዮች ጋር የሚመክርባቸው የጋራ መድረኮችን እያካሄደ ነው። ለአምስተኛ ጊዜ ባካሄደው የውይይት መድረክ የተሳተፉ ከፍተኛ ግብር ከፋዮችም ባለፉት የውይይት መድረኮች የተነሱ የመልካም አስተዳደርና አሰራር ችግሮች መፈታት መጀመራቸውን ተናግረዋል። የከፍተኛ ግብር ከፋዮች ጽሕፈት ቤት ለማሻሻል ያደረገውን ጥረት ሳናደንቅ አናልፍም። በግሌም ብዙ መሻሻሎችን ተመልክቻለሁ። ወደፊት ሊቀረፉ ይገባል ያሏቸውን ጉዳዮችም ለባለስልጣኑ ኃላፊዎች አንስተው ውይይት ተደርጎባቸዋል። ኪራይ ሰብሳቢነትን ለማስወገድ በሚወሰዱ እርምጃዎች ሰራተኞች ተሸማቃቂ የሆኑ ኮንፊደንስ የሌላቸው ሰዎች የሆኑ ውሳኔ የማይሰጡ ሰዎች የሆኑ እየመጡ ነው። ችግር ያለበት ሊፈራ ይችላል። ችግር የሌለበት ግን ምን ጊዜም የሚሰራውን ስራ ማስረዳትና ያ የሚሰራው ስራ ህግ ደንብና መመሪያ ተከተለ እስከሆነ ድረስ የሚያስፈራውም የሚያሸማቅቀውም ነገር ሊኖር አይገባም የለበትም። የኔትወርክ አገልግሎት የለኝም በሚል አገልግሎት መስጠት አለመቻልና ተገልጋዮቹን ማንገላታት ሁሉ ጊዜ ስንሄድ በቴሌ ላይ የሚሳበብበት ምክንያት ተገቢ ነው ብዬ አላምንም። በእኛ ቢሮ ደረጃ መስተካከል የሚገባው ነገር መስተካከል አለበት። በቴሌም ደረጃ እንደዚሁ ትኩረት ተሰጥቶ መስተካከል ያለበት ነገር እንዳለበት ነው የተቀመጠው። ከዛ ውይይት በኋላም እንደውም በእኛ መስሪያ ቤትም ደረጃ በቴሌም ደረጃ ያሉ በኃላፊዎች ደረጃ ውይይት አድርገን ብዙ መሻሻሎችም ተደርጓል። በኔትወርኩ በኩል መርካቶ ላይ ያለው ኬዝ በጣም ይታወቃል። ይሄ በደረሰኝ ያለ መስጠት አንደር የመስራት ምናምኖች በጣም አስቸጋሪዎች ናቸው። ስንገዛም ሆነ ስንሸጥ በጣም እንቸገራለን። ስንሸጥም ደረሰኝ የሚፈልግ አለመኖሩ፣ ምክንያቱም ጫካው ተመንጥሮ ያለማለቁ ካለ ደረሰኝ የሚሸጥለት እስካለ ድረስ በደረሰኝ የሚቆረጥበት ጋር መምጣት አይፈልግም። በግብይት ወቅት ደረሰኝ ሊሰጠው ያልፈለገ ግብር ከፋይ በሚኖርበት ጊዜ እሱ ነው ሴንሲቲቭ መሆን ያለበት ከሁሉም በላይ ማለት ነው። የገቢ ሰብሳቢ መስሪያ ቤት አለ፣ ህግ የሚያስከብር በርካታ ተቋም እንዳለ ይታወቃል እኛ ሀገር ውስጥ። ስለዚህ አሁን የተቀመጠው በእኛም በኩል በእናንተ በኩል መስራት አለብን። ባለስልጣኑ ከዘንድሮ እቅዱ በመጀመሪያው ሩብ ዓመት ከከፍተኛ ግብር ከፋዮች 13 ቢሊዮን ብር ለመሰብሰብ አቅዶም 14 ቢሊዮን ብር ሰብስቧል። ከከፍተኛ ግብር ከፋዮች የተሰጡ ጥቆማዎችን በመውሰድ ለበለጠ ውጤታማነት እንደሚንቀሳቀስም ኃላፊዎቹ ተናግረዋል። በቤኒሻንጉል ጉሙዝ ክልል 9ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዝግጅት የፈጠረው የልማት መነሳሳት ተጠናክሮ እንዲቀጥል የክልሉ ርዕሰ መስተዳድር አሳሰቡ። በክልሉ የተለያዩ አካባቢዎች የተከበረ የሚገኘው የበዓሉ የዋዜማ ዝግጅት በርዕሰ ከተማዋ ሶሳተም ተካሂዷል። የከተማዋ ነዋሪዎች የብሔር ብሔረሰቦችን መብት ያስከበረው የኢፌዴሪ ሕገ መንግስት የእኛንም ፍትሐዊ ተጠቃሚነታችንን አረጋግጧል ብለዋል። ተስፋ ያባት ዘጠነኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል የሚያዘጋጀው የቤኒሻንጉል ጉሙዝ ክልል በዓሉ ከሚከበርበት ህዳር 29 ቀን ቀደም ብሎ የበዓሉን ዋዜማ በተለያዩ ዝግጅቶች እያከበረ ነው። በአሶሳ ከተማ የሚገኙ የተለያዩ ብሔር ብሔረሰብ ተወላጆች የዋዜማ በዓሉን አክብረዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን የሰጡ የበዓሉ ታዳሚዎች የኢፌዴሪ ሕገ መንግስት የብሔር ብሔረሰቦችን ፍትሐዊ ተጠቃሚነት ያረጋገጠ ነው ብለዋል። ይህ ብሔረሰብ ተረስቶ ነበር። ኢትዮጵያ ሲመሰረት መስራቾች አንዱ እኛ ነበር። የነበረው ስርዓታት ሲዘጉን ነበር። የበለጠ በዚህ ወር ደግሞ በዚህ የሚከበረው ብሔር ብሔረሰቦች በዓል የበለጠ እድገት ያሳየች ነው። ስለዚህ ኢኮኖሚ እድገት አለን፣ የሞራል እድገት አለን። ኢትዮጵያዊነታችን የመተሳሰሪያችን ከፍ ያለ ጥቅም ነው የምናገኝበት ነው የምንለው ማለት ነው። ሁሉም ብሔረሰብ ኢትዮጵያ ውስጥ ያለው ብሔረሰብ ከእኔ ጋር መገናኘቱ በጣም ደስ ብሎኛል። በፊት የተማረ ሰው ለአራተኛ ክፍል አልነበረም። አራተኛ ክፍል ወይም አምስተኛ ክፍል አልነበረም። አሁን ዲግሪ በሽ ነው። ዲግሪ በስንት ሺህ የሚቆጠሩ ነው። የዲፕሎማው ደግሞ ስንት ሺህ የሚቆጠሩ ሁሉ
ያኔ ክልላችን በፊት ያልነበሩ አሁን ሆኗል። ስለዚህ እኔ በዚህ እድሜ ማየቱ በጣም ደስ ብሎኛል። ለአላህ ምስጋና አቀርባለሁ። የክልሉ ርዕሰ መስተዳድር አቶ አህመድ ናስር እንደተናገሩት ከበዓሉ ጋር ተያይዞ በክልሉ ሕዝብ ሙሉ ተሳትፎ በርካታ የልማት ውጤቶች ተመዝግበዋል። ከዚህ ታላቅ በዓል ጋር ተያይዞ የጀመርናቸው የልማት ተግባራት ከበዓሉም በኋላ ተጠናክረው ሊቀጥሉ የሚገባቸው በመሆኑ መላው ከተማችንም ሆነ የክልላችን ነዋሪዎች በበዓሉ ዋዜማ ያሳየነውን መነሳሳትና የባለቤትነት ስሜት በበዓሉ ዕለትና ማግስትም የበለጠ አጠናክሮ ማስቀጠል እንደሚገባን በዚህ አጋጣሚ ለማሳሰብ እወዳለሁ። በዓሉን ለማዘጋጀት መሰናዷን እያጠናቀቀች የምትገኘው የአሶሳ ከተማ ከንቲባ አቶ አሸሪፍ ሀጂ አኑር በበኩላቸው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በከፈሉት መስዋዕትነትና እሱን ተከትሎ በተገኘው ውጤት የክልሉም ይሁን የአሶሳ ከተማ ልማት እየጎለበተ ነው። ራሳችንን በራሳችን ለማስተዳደርና ለመምራት የውጤቱም ፍትሃዊ ተጠቃሚ ለመሆን ችለናል። ሕገ መንግስታችንን የመላው የሀገራችን ብሔሮች ብሔረሰቦችና ሕዝቦች የዲሞክራሲያዊ አንድነት መሰረትና የአብሮነታችን ዋስትና የጋራ የቃል ኪዳናችን ሰነድ ለመሆን ችለዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ተስፋ ያባተነኝ አሶሳ። ባለፉት 20 ዓመታት የኢትዮጵያ ህዝቦች ባከናወኗቸው የልማትና የመልካም አስተዳደር ተግባራት አዲሷን ኢትዮጵያ ለመገንባት ከፍተኛ አስተዋጽኦ ማበረከታቸውን የትግራይ ክልል ምክር ቤት አፈ ጉባኤ ገለጹ። ዘንድሮ ለ9ኛ ጊዜ የሚከበረውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል በክልሉ ለማክበርም ዝግጅት ተጠናቋል። ገብረ እግዚአብሔር ኃይሉ ከመቀሌ ያደረሰን ዘገባ ኬኔዲ አባተ ያቀርበዋል። ህዳር 29 ለ9ኛ ጊዜ በአገር አቀፍ ደረጃ በቤኒሻንጉል ጉሙዝ ክልል የሚከበረውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በትግራይ ክልል በህገ መንግስቱ የተረጋገጡ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ድሎችን በሚያሳይ መልኩ ለማክበር ዝግጅት መደረጉን ነው የክልሉ ምክር ቤት አፈጉባኤ ወይዘሮ ቅዱሳን ነጋ የገለጹት። አፈጉባኤዋ በዓሉን አስመልክተው በሰጡት መግለጫ እንዳሉት ህገ መንግስቱ የህዝቦችን እኩልነት ያረጋገጠ ብቻ ሳይሆን አገሪቱ ከድህነትና ኋላ ቀርነት ተላቃ በእድገት ጎዳና እንድትራመድ በር የከፈተ ነው። እናም በዓሉ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ያለፉትን ስርዓቶች ለመገርሰስ የከፈሉትን መስዋዕትነት በመዘከርና በአሁኑ ወቅት ለሀገሪቱ ህዳሴ በማበረከት ላይ ያሉትን አስተዋጽኦ እንዲሁም በክልሉ የታዩ ለውጦችን በማንጸባረቅ ይከበራል ብለዋል። ፍሉጥን ልምዓት ታይ ማለት ነው የበዓሉ ትርጉም አለው። አሁን የመጣው ልማት ለበዓሉ ትርጉም አለው። ስለዚህ በክልላችን በዓሉን ስናከብር በህገ መንግስቱ የተረጋገጡ የልማት፣ የሰላም፣ የዲሞክራሲና የመልካም አስተዳደር ለውጦችን በማሰብ ነው። በህገ መንግስቱ የተረጋገጡ ድሎችን በማስቀጠል የኢትዮጵያን ህዳሴ ለማረጋገጥ ሁሉም ብሔር ብሔረሰቦችና ህዝቦች የሚያበረክቱትን አስተዋጽኦ አጠናክረው እንዲቀጥሉ አፈጉባኤዋ ጥሪ አቅርበዋል። ኢትዮጵያ ከታዳጊ ሀገራት የምዕተ ዓመቱን ግብ በማሳካትም ሆነ ድህነትን በመቀነስ እውቅና የሚሰጣት ተግባር ማከናወኗን የተባበሩት መንግስታት የንግድና የልማት ተቋም አስታወቀ። ተቋሙ በትምህርት በጤናና በመሰረተ ልማት ላይ በከፍተኛ ደረጃ ኢንቨስት በማድረግ ሀገሪቱ እያመጣች ያለችውን ለውጥ ለሌሎችም ሞዴል እንድትሆን ያደርጋታል ብለዋል። የተባበሩት መንግስታት የንግድና ልማት ተቋም የ2014 የታዳጊ ሀገራት የኢኮኖሚ አፈጻጸም ሪፖርቱን ይፋ አድርገዋል። ብሩክ ያሬድ። የተባበሩት መንግስታት እንደሚገልጹ ታዳጊ የሚባሉ ሀገራት በዓለማችን ቁጥራቸው 45 ነው። የአብዛኞቹ መገኛ አህጉር ደግሞ አፍሪካ። እነዚህ ሀገራት ባለፉት ዓመታት ካደጉ ሀገራት በተሻለ የኢኮኖሚ እድገት ተመዝግቦባቸዋል። በአማካኝ 5% ከዚያ በላይ። የተባበሩት መንግስታት የንግድና ልማት ተቋም በሀገራቱ እድገትና የምዕተ ዓመት ግብ አፈጻጸም ላይ መሰረት ያደረገ የ2014 የኢኮኖሚ ሪፖርቱን ይፋ አድርጓል። በሪፖርቱ እንደተገለጸው አብዛኞቹ ሀገራት ከድህነት ለመውጣት መንገዱን ጀምሯል። እንደ ኢትዮጵያ ያሉትና ለመሰረታዊ አገልግሎቶች አቅርቦት ከፍተኛ መዋለ ንዋይ ያፈሰሱት ደግሞ ለሌሎችም በአርአያነት የሚጠቀስ ሆኗል። በተባበሩት መንግስታት የንግድና ልማት ተቋም የአፍሪካ ተወካይ ጁኒየር ዴቪስ እንደምታዩት እንደ ኢትዮጵያ ያሉ ሀገራት ለመሰረተ ልማት ከፍተኛ መዋለ ንዋይ እያፈሰሱ ነው። ለትምህርትና ለጤናም እንደዚሁ ከፍተኛ ገንዘብ መድበው ይሰራሉ። ይህ ደግሞ ዘላቂ እድገት ለማስመዝገብና የምርታማነት አቅምን ለማሳደግ ቁልፍ ጉዳይ ነው። ስለዚህ አብዛኞቹ ሀገራት እንደ ኢትዮጵያ ነው ሊያደርጉ የሚገባው። በተባበሩት መንግስታት የልማት ፕሮግራም የኢኮኖሚ አማካሪ ጄምስ ዋኬ አጋም ኢትዮጵያ ያስመዘገበችው ለውጥ በሁሉም መለኪያ የሚያስማማ ነው ይላሉ።
one of the LDC countries really stand out. ሁላችንም እንደምንስማማበት ኢትዮጵያ ፈጣን ለውጥ ካመጡ ታዳጊ ሀገራት አንዷ ናት። ካስመዘገበቻቸው አንዳንድ እድገቶች ተነስተን ብናት ከሰብአዊ ልማት እድገት አመላካቾችም ሆነ ከድህነት ቅነሳ መስፈርቶች አንጻር ብንመለከት ለውጥ መኖሩን እንረዳለን። ከዚህ አንጻር አሳታፊ ለሆነ እድገቷ እውቅና መስጠት ግድ ይላል። ይሁን እንጂ ታዳጊ ሀገራት በጥቅል ሲታዩ መዋቅራዊ የኢኮኖሚ ለውጥ ማምጣት ላይ ገና ብዙ መስራት ይጠበቅባቸዋል። በየዘርፉ የምርታማነት መጠንን ማሳደግ፣ ለዘላቂ እድገት መደላድል መፍጠር፣ ያልተሳኩ የምዕተ ዓመት ግቦችን ለማሳካት መጣር ሀገራት ጠንክረው በመስራት ለውጥ ሊያመጡባቸው ይገባል የተባሉ ጉዳዮች ናቸው።